ሰላም ሰላም የዩቱብ ቤተሰቦቼ፣ እኔ እህታችሁ ጄሪ ነኝ። ብዙዎቻችሁ በቲክቶክ በኩል ታውቁኛላችሁ ብዬ ተስፋ አደርጋለሁ። ዛሬ ግን በዩቱብ መጥቻለሁኝ። ለዩቱብ አዲስ እንደመሆኔ ቤቴን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እኔን ደግሞ የማውቀውን ለእናንተ በማካፈል ተጠቀምኩትንም ነገር ለእናንተ ሼር በማድረግ ያው ከማድረግ ወደ ኋላ አልልም ማለት ነው። ዛሬ ይዤላችሁ የቀረብኩት ለጸጉር እድገት የሚረዳ እንዲሁም ደግሞ ለተሰባበረ ጸጉር የሚመልስ ለፎሮፎር እንዲሁም ለሽበትን የሚከላከል ቶነርን ነው የማሳያችሁ። እስከ መጨረሻ ቪዲዮን ተመልከቱ። እዚህ ጋር የተጠቀምነው መጀመሪያ ላይ የቀይ ሽንኩርት ልጣጭ ነው። እንግዲህ የቀይ ሽንኩርት ልጣጭ ሁልጊዜ በቤታችን እንጠቀማለን። አንዳንዶቻችን እውቀቱ ስለሌለን እንጥላለን። አንዳንዶቻችን ደግሞ እያወቅን ያው ከስንፍና አንጻር እንጥላለን። እያወቃችሁ ለምትጥሉ እንድትጠቀሙ አሳስባችኋለሁ፣ አበረታታችኋለሁ። የማታውቁ ደግሞ ከዛሬ ጀምሮ ጥቅሙን እንድታውቁና ጥቅም ላይ እንድታውሉ ይሄን ሼር አድርግላችኋለሁ። በመቀጠል የጨመርኩት አንድ 10 ፍሬ የሚሆን ቁርንፍድ ነው። እንዲሁም ደግሞ 2 ሻይ ማንኪያ የሚሆን ደረቅ ሮዝመሪ እንዲሁም አንድ ፍሬ ወይም ደግሞ አንድ ስቲኩን ቀረፋ የሻይ ቅመም ጨምሬበታለሁ ማለት ነው። ውሃ 1 ሊትር የሚያህል ነው ጨምሬ እሳት ላይ የምጥደው። ሁሉም ደግሞ የየራሱ የሆነ ንጥረ ነገር አለው። ለጸጉራችን እድገት ይረዳል። ለምሳሌ ይሄ ቀይ ሽንኩርቱ ልጣጭ በውስጡ ባለው በሰልፈር አማካኝነት ጸጉራችን እንዳይሰባበር እንዲጠነክር ይረዳል። ያለ እድሜ የሚመጣውን ደግሞ የጸጉር ሽበትን ይከላከላል። እንዲሁም በተጨማሪ ሮዝመሪ ደግሞ የራስ ቅል የደም ዝውውርን በመጨመር አዲስ ጸጉር እንዲበቅልና ፈጣን እድገት ለጸጉራችን እንዲኖር ይረዳል። ቁርንፉድም ደግሞ እንደሚታወቀው የጸጉርን ስር በማጥበቅ ጸጉር እንዳይነቃቀል እንዳይረግፍ ይከላከላል። እንዲሁም ደግሞ የራስ ቅል ላይ የሚወጣውን ይሄ ፎሮፎርን ያጸዳል ማለት ነው። አንቲባዮቲክ ስለሆነ ያጸዳልናል። እንዲሁም ደግሞ ቀረፋ ጸረ ባክቴሪያ በመሆኑ የራስ ቅል ጤንነትን እንደዛው ይጠብቃል እንደ ቁርንፉዱ ማለት ነው። ጸጉራችን ወዝ እንዲኖረውና ያማረ ከለር እንዲኖር እንዲያብለጨልጭ ይረዳናል ማለት ነው። ይሄ ያዘጋጀነው ውህድ አንድ ላይ ለ30 ደቂቃን ያንተከተኩት በተቀነሰ እሳት ነው መንተክተክ ያለበት ማለት ነው። እዚህ ጋር የምትመለከቱት ፍሬሹን ዝንጅብል ነው። ዝንጅብል አብረን አንቀቅለውም፣ ምክንያቱም በውስጡ የሚገኘው ንጥረ ነገር እንዳይቀንስብን በርጥቡ ነው በፍሬሹ ነው የምንጠቀመው። በቀቀልነው ውሃ በጣም ሙቀት እያለውም ሳይሆን በጣም ደግሞ ሳይቀዘቅዝም ነው በዛ ውሃ የምንፈጨው ማለት ነው። ያው እንግዲህ ዝንጅብሉም እንደዛው እንደ ሌላኞቹ የራሱ የሆነ ጥቅም አለው። የራስ ቅል መቆጣትንና ማሳከክን ያስታግዛል። ጸጉር እንዳይሳሳ እንዲወፍር ይረዳል ማለት ነው። ልክ እንደ ቁርንፉዱ እንደ ሮዝመሪ ሁላ የራስ ቅል የደም ዝውውርንም ይጨምራል። ብዙ ጥቅም አለው። ስለዚህ እነዚህ ነገሮችን አንድ ላይ አድርገን ስንጠቀም ደግሞ ወደው ጸጉራችን እድገት እንዲያገኝ ቶሎ ውጤታማ እንዲሆን ይረዳል። ቢኖራችሁና ከርከዴ ብትጨምሩበት በጣም ቆንጆ ነው። ደግሞ ከርከዴ የበለጠ ጥቅሙ ቶሎ አፋጣኝ እንዲሆን እድገቱ እንዲፈጥን ጸጉራችን እንዲፋፋ ይረዳል። ታውቁታላችሁ ብዬ ተስፋ አደርጋለሁኝ። እነዚህን አንድ ላይ ከፈጨን በኋላ ይሄን ውህድ እንግዲህ ፍሪጅ ያላችሁ ለ1 ወርም ማስቀመጥ ይቻላል፣ አይበላሽም። ግን ደግሞ ፍሪጅ የሌላችሁ እስከ ሳምንት እስከ 15 ቀን ቀዝቀዝ ያለ ቦታ በማስቀመጥ መጠቀም ትችላላችሁ። ያው ጨርቅ ነገር ቢኖራችሁ ነው በጨርቅ ነገር ብታጠሉት የበለጠ ቆንጆ ነው። ለምን ዝቃጩ ቆዳችን ላይ አርፎ ፎሮፎር እንዳይሆንብን ማለት ነው። እኔ እዚህ ጋር ጨርቅ ስላልነበረኝ በወፊቱን ያረኩት ያው 2 ጊዜ አጠለዋለሁኝ። በዚህ መልኩ እንጠቀማለን። ያው እንግዲህ በነገራችን ላይ አንድን ነገር ስንጠቀም 2 ቀን 3 ቀን ብቻ ተጠቅመን ለውጥ አላገኘንም ብለን ተስፋ መቁረጥ ሳይሆን በድግግሞሽ የምንጠቀመው ነገር ማንኛውም ነገራችን ላይ ከጸጉራችን ሆነ ፊታችን፣ ሰውነታችን ላይ ድግግሞሽ ይፈልጋል ማለት ነው። ቢያንስ ይሄኛውን በየቀኑ ጸጉራችን ላይ ስፕሬይ ብናደርግ ቶሎ ለውጥ እናገኛለን። ሽታ ምናምን እንዳትፈሩ፣ ሽታ ብዙ የለውም። እንደውም የሽንኩርት ሽታ ይኖራላችሁ እንደምትፈሩ ተስፋ አደርጋለሁ። ግን ምንም አይነት የጸጉር ሽታ የሽንኩርት ሽታ የለውም። እንደውም ቁርንፉድ ነው የሚለው። በየቀኑ መቀባት ትችላላችሁ። ታጥባችሁ እንደ መጨረሻ ላይ ብትለቀ